ባሌን ሳይፈልግ እንዴት እንዳገባሁት ልንገራችሁ። ምግብ ቤት ሻይ ቡና ምናምን ነገር እሰራ ነበርና ከስተመሬ ነው ይመጣል። ሶስት ጓደኛሞች ናቸው። ለሶስት ነው የመጡት። ቁርስ፣ ምሳ፣ እራት ምናምን ነገር እኔ ጋር ነው። ቡናውንም ሻዩንም ምግቡንም እኔ ጋር ነው የሚመገቡት እና የወር ደመወዝተኞች ስለሆኑ የቤት ኪራይ ሼር እያደረጉ ነው የሚከፍሉት። ቤቱ ውድ ነው እና በወር ደመወዛቸው ሲመጣ የቤት ኪራዩንም የኔን የምግብንም አንድ ላይ ስለሚሰጡኝ ቋሚ ከስተመሮቼ ልክ እንደ ቤተሰብ ሆነናል ማለት ነው። እና ከዕለታት አንድ ቀን አንደኛው የስራ እድገት ያገኘና ሌላ ቦታ ይገባል ማለት ነው። ከፍተኛ ሌላ ቦታ ይገባል። ከዛ በኋላ ሁለቱ ይቀራሉ ማለት ነው። ሁለቱም የቤት ኪራዩ መክፈል በጣም እየከበዳቸው ስለነበረ እኔም አንዳንዴ አግዛቸው ነበረ። የምግቡ ምናምን ነገር አግዛቸው ነበርና እንደዛ ያሉ እየኖሩ እኔ ባሌን እወደዋለሁ፣ ግን እንደምወደው አያውቅም ነበረ። እዛ አንደኛውም እንደዛ የስራ እድገት ያገኘና ሀገር ይለቃል ማለት ነው። ከዛ አሁን ያጋባሁት ባሌ ብቻውን ይቀራል ማለት ነው። እዛ ስፈር የሚያውቁት እኔም ብቻ ስለነበረ ባሌ መቶ ለኔ አሁን ያገባሁት ባለቤቴ ብቻ ነበር የቀረው። እሱ መቶ የሚከራይ ቤት እንድፈልግለት ይነግረኛል ማለት ነው። ቤቱ የተከራዩበት ቤት ስለከበደው መክፈል ስለከበደው የሚከራይ ቤት አነስ ያለ የሚከራይ ቤት እንድፈልግለት ነገረኝ ማለት ነው። እኔ ምግብ ቤት ተከራይቼ ነው የምኖረው፣ መኖሪያ ቤትም ተከራይቼ ነው የምኖረውና አሁን ይሄ ልጅን በቤት ኪራይ ፈልጌ ሌላ ቦታ ካስገባሁት ከአይኔ መራቁ ነው፣ ላንገናኝ ነው። ምን ሀሳብ መጣልኝ? እኔ የምኖርበት መኖሪያ ቤት እንዲኖር ማለት ነው። ነገርኩት። የሚከራይ ቤት እስክታገኝ ድረስ እኔ እፈልግልሃለሁ፣ እስክታገኝ ድረስ እኔ ሳምንት ነው እዚህ ጋር የምቆየው። ከሳምንት በኋላ ከዚህ ለቅ ስለምችል ከዚህ ስራ ቦታ እምለቃለሁ፣ ከመኖሪያ ቤቴም ስለምለቅ በሳምንት ውስጥ እኔ ከወጣ በኋላ ሌላ ሰው ከሚገባበት እኔ የምኖርበት መኖሪያ ቤቴ አንተ ተከራየው። ከዛ እኔ ከሳምንት በኋላ ሌላ ቦታ ሌላ ሰፈር ቤት አግኝቻለሁ፣ እዛ ነው የምኖረው ብዬው እኔ ቤት እንዲገባ አደረኩት ማለት ነው። እሺ ብሎ ደስ ብሎ ተስማምቶ እቃውን ልብሱ ምናምን ይዞ መጥቶ እኔ የምኖርበት ቤት ገባ ማለት ነው። እኔ ቤት ለለቅ ምናምን አላሰብኩም። ስለምወደው ከአይኔ እንዲርቅ ስለማልፈልግ በመላመድ ፍቅር ይመጣል አብረን ስንሆን ሊያፈቅረኝ ይችላል ብዬ ስላሰብኩኝ ብቻ እኔ ቤት እንዲገባ አደረኩትና ከኔ ጋር አብሮ መኖር ጀመረ ማለት ነው። ከዛ በኋላ ዛሬ ነገ ትሄዳለች ብሎ እየጠበቀኝ እኔ ደግሞ ዛሬ ነገ ይወደኛል ብዬ እያሰብኩኝ አብረን ቆየ ማለት ነው። በዛ መሀል የሆነ ቀን ያው ተሳሳትን ማለት ነው። የሆነ ቀን ያው ተነካካን፣ ተሳሳትን። ከዛ በኋላ ያው አረገዝኩለትና ልጅ ወለድኩኝ። ያን ልጅ ተወልዶ ማርገዥለትም እሱ አይፈልግም ነበር። ዛሬ ነገ ትሄዳለች ያለ ነው ይሄ ነገር የተፈጠረው ማለት ነው። አንድ ቀን በፍቅር አይን ሳያየኝ ዛሬ ነገ እየተባለ እቺ ልጅ ተረገዘች ማለት ነው። ተረገዘች፣ ተወለደች እና ተረግዛም ስትወለድም የክርስትናም ሳስነሳም ድግስ ልደግስ አስቤ አንተ ጓደኞችን ጥራ፣ እኔም ጓደኞችን እጠራለሁ፣ ቤተሰቦችን ጥራ፣ በዛም ቤተሰቦቻችን ሊተዋወቁ ብዬ አስቤ ቤተሰቦችህን አምጣ፣ ቤተሰቦቼን ላምጣ፣ ጓደኞችን አምጣ፣ ጓደኞቼን ላምጣ፣ በዚች ልጅ ክርስትና የኔም ያንተን ቤተሰብ ይተዋወቅ ብዬ ስለው አገባሽኝ እንጂ አላገባውሽም አለኝ ትላለች ባለ ታሪካችን። ልጄም 1 አመት ሞላት። 1 አመቷንም ሳከብረላት እንግዶችን ወይ ጓደኞችን ጠራ ስል አገባሽኝ እንጂ አላገባውሽም፣ ያገባሽው አንቺ ነሽ፣ ወዳጅ ዘመዶችሽን መጥራት ያለብሽ አንቺ ነሽ። እኔ ስላላገባው ቤተሰቤንም ወዳጅ ዘመዴንም አላመጣም እየተባባልን ይኸው 3 አመት አብረን ቆየን። የሆነ ነገር ኮሽ ባለ ቁጥር የሆነ ነገር በተፈጠረ ቁጥር አገባሽኝ እንጂ አላገባውሽም፣ እኔ ባልሽ አይደለሁም ይለኛል። ሁሌ ልቤን ይሰብረኛል። እኔ እንደዛ ያለኝ እንኳን ስቲል በጣም ነው የምወደው፣ ላጣው አልፈልግም። ግን በእያንዳንዷ ደቂቃ በእያንዳንዷ ምንም ነገር ይፈጠር ምንም ነገር ልበለው አገባሽ እንጂ አላገባውሽም ባልሽ አይደለሁም ይለኛል። ግን አብሮኝ ያለው እንደ ባልና ሚስት አብረን ነው የምንኖረው፣ ልጃችንን በሰላም እያሳደግን ነው። ግን ይለኛል እንደዛ እና በጣም ጨንቆኛል። እና የኢትዮጵያ ሕዝብ እስቲ በእናንተ ቦታ ብትሆን እኔ ይሄ ነገር በእናንተ ቦታ ቢሆን ምን ታደርጋላችሁ? በእኔ ቦታ ብትሆኑ ምን ታደርጋላችሁ? ትላለች ባለ ታሪካችን። ምን ትላላችሁ? እናንተ ብትሆኑ ምን ታደርጋላችሁ? ምን ትወስኑ ነበረ? እና ይሄን ታሪክ ደግሞ እኔ አንዳንድ የወንዶች የወገብ ቀማል የሆናችሁ ሴቶች አሉ፣ ማተፋቱ ከወደዳችሁ እንደዚህ ጥልቅ ብላችሁ ማተፋቱ ወንዶች ምን ይላሉ መሰላችሁ? አይደለም እኛ ተለምነን ጠይቀን እንኳን ቶሎ እሺ ስንባል
አይመቸንም፣ አይደላንም የሚሉት አይደለም። ጠይቃችሁ ግልጽነቴ ምናምን ብለሽ ወንድ ልጅን ሄደሽ የፍቅር ጥያቄ ጠይቀሽ ምናምን እጅሽ ሊያስገብትሽ መቼም አትከበሪ፣ መቼም አያከብርሽም። ጥፍ ግፍ ብለሽ ምናምን ወንድ ልጅን የእናት ልብ ያለው አለ። አንቺ እንዳትጎጂ ብሎ ከአንቺ ጋር የሚሆን ወንድ አለ። ሳይፈልግሽ አንቺ እንዳትጎጂ ሆኖ ከአንቺ ጋር ረጅም ጊዜ የሚቆይ ወንድ አለ። ተረጂውና ፍቹ፣ ተፋቹ። ወንድ ልጅ ሲለመን አይወድም። ለምኖ ራሱ ቶሎ ማግኘት አይፈልግም። በቃ መለመን አፈርደቼ መብላት ይፈልጋል ወንድ ልጅ። ስለዚህ አፈርደቼ ካላስበላችሁ እሺ አትበሉ። መጨረሻችሁ እንደዚህ ሲልሽ ነው የሚሆነው።